የወልቂጤና አካባቢው አረጋውያን ማህበርን ኢኮኖሚያዊ አቅም ለማሳደግ ከሚመለከታቸው የዘርፉ ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ በጉራጌ ዞን የወልቂጤ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት አስታወቀ። ተቋሙ ይህንን ያስታወቀው ማህበሩ 17ኛ መደበኛ ጉባኤውን በወልቂጤ ከተማ ባካሄደበት ወቅት ነው። ዝርዝሩን አስቻለው ተስፋዬ ከወልቂጤ ቅርንጫፍ ጣቢያችን እንደሚከተለው አደርሶናል። በጉባኤው ላይ የተገኙት የወልቂጤ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት የኃላፊ ተወካይ አቶ ሰለሞን ገረመው የማህበሩን አቅም ለማሳደግ ከከተማው አስተዳደርና ከዞን ሰራተኛና ማህበራዊ ጉዳይ መምሪያ ጋር በቅንጅት እየተሰራ እንደሚገኝ ገልጸዋል። በተለይም ለማህበሩ ኢኮኖሚያዊ አቅም ከፍተኛ አስተዋጽኦ ሊያበረክት የሚችለውን የዳቦ መጋገሪያ ማሽን ተጠግኖ የታለመለትን ግልጋሎት እንዲሰጥ ለማድረግ የመፍትሄ አቅጣጫ መቀመጡን አቶ ሰለሞን አመላክተዋል። ለዚህ ለማህበሩ አቅም ሊሆኑ የሚችሉ ነገሮች ላይ በተለይ ሀብት ከማፈላለግ ጋር እነዚህ ከረጂ ድርጅቶች ከመንግስትም ይሁን ከመንግስታዊ ካልሆኑ ድርጅቶች ጋር ተጨማሪ ሀብት አግኝተን ይሄን የዳቦ ማሽኑን የሚደጉሙበት አቅም ወይም ደግሞ ሌላ በገቢ ማስገኛ ስራ ለማሰማራት የሚያስችለውን ነገር ለመስራት እንደ ተቋም ቀጣይ ጥረት እናደርጋለን። አረጋውያን የሀገርን ዳር ድንበር በማስጠበቅና በሌሎችም ሀገራዊ ኃላፊነቶች በንቃት በመሳተፍ ለዛሬቷ ኢትዮጵያ እውን መሆን ከፍተኛ አስተዋጽኦ ያበረከቱ መሆናቸውን ያወሱት ተወካዩ ይህንን ታሳቢ በማድረግ ግብረሰናይ ድርጅቶችና ሌሎችም በበጎ አድራጎት ተግባራት የተሰማሩ አካላት ድጋፍና እንክብካቤ ሊያደርጉላቸው እንደሚገባ ተናግረዋል። የተለያዩ አይነት ፕሮጀክት ፕሮፖዛሎች ይቀርጻናል። ይሄን ሀብት ለማፈላለግ ወደ ግብረሰናይ ድርጅቶች ወደ መንግስትም ይሁን መንግስት ያልሆኑ ድርጅቶች ጋር በሚደረግበት ሰዓት ላይ እነዛ አካላት ቀና የሆነ አመለካከት ኖሯቸው ተቀብለዋቸው አስተዋጽኦ ቢያደርጉ በጉባኤው የ2018 እቅድ አፈጻጸምና የቀጣይ 2019 እቅድ ሪፖርት ያቀረቡት የማህበሩ ሊቀመንበር አቶ ይርጋለም በርሄ በበጀት ዓመቱ የማህበሩን ኢኮኖሚያዊ አቅም ለማሳደግ የአባላቱ የነቃ ተሳትፎ ሊጠናከር እንደሚገባ አሳስበዋል። አዲስ አባላት ለማምጣት አንደኛ አባሉ ራሱ ይሄን ማህበር አውቆት እንዲመጣ ማህበሩን ደግሞ በየአመቱ ለማስተዋወቅ ነው ይሄ እኛ ጉባኤ የምናደርገው። ከወልቂጤ ዩኒቨርሲቲ ለማህበሩ የተበረከተው የዳቦ መጋገሪያ ማሽን ተጠግኖ ወደ ስራ ለማስገባት ከባለድርሻ አካላት ጋር የተለያዩ ጥረቶች ቢደረጉም ለውጥ አለመምጣቱን ያወሱት አቶ ይርጋለም ሂደቱ በማህበሩ የኢኮኖሚ አቅም ላይ ተግዳሮት ፈጥሯል ይላሉ። የከተማ ሰራተኛና ማህበራዊ ጉዳይ የከተማው አስተዳደር የዞን ሰራተኛና ማህበራዊ ጉዳይ እነዚህ በቅንጅት ዩኒቨርሲቲ ሄደው እንዲያስፈጽሙ እነሱ ተስማምተውበታል። ተገናኝተው እነሱና አሁን እኛ የምንጠብቀው በመሆኑም የሚመለከታቸው ባለድርሻ አካላት ለማህበሩ አስፈላጊውን ድጋፍ በማድረግ የሀገር ባለውለታ አረጋውያን በአግባቡ የሚረዱበትን ምቹ ሁኔታ ሊፈጥሩ እንደሚገባ አመላክተዋል። የማህበሩ ሂሳብ ሹም አቶ ሚፍታ መኪ በበኩላቸው በበጀት ዓመቱ ከ317800 ብር በላይ ከከተማ አስተዳደሩ ድጎማ ከአባላት መዋጮና ከሌሎችም የገቢ አማራጮች ማሰባሰብ መቻሉንና ለተለያዩ የማህበሩ ተግባራት መዋላቸውን ገልጸዋል። ከኢትዮጵያ ንግድ ባንክ ገቢ 6023 ብር ከ13 ሳንቲም ይሄ የጠቅላላ ገቢ ካለፈው የዞርና በዘንድሮ ዓመት ከተሰበሰበው 317872 ብር ከ43 ሳንቲም ገቢ ሆኗል። የቀረቡ ሪፖርቶችን መነሻ አድርገው የማህበሩ አባላት ጥያቄዎችንና አስተያየቶችን አንስተው ምላሽና ማብራሪያ ተሰጥቶባቸዋል። በተለይም የማህበሩን አባላት ቁጥር ለማሳደግና ተጨማሪ ገቢ ለመፍጠር የሚሰሩ ተግባራትን አጠናክሮ ማስቀጠል፣ የማህበሩ የዳቦ መጋገሪያ ማሽን ተጠግኖ ወደ ስራ መግባት እንዳለበትና በሌሎችም መሰል ጉዳዮች ዙሪያ የተለያዩ ሀሳቦች ተነስተው የመፍትሄ አቅጣጫዎች ተቀምጦላቸዋል። አባላት ቁጥር ያነሰ ነው። ለምንኛ እነሱን ብቻ ሳይሆን እኛ ራሳችን ጓደኞቻችን ጥሮታ ይወጣሉ ኑ ብለን ለምን አንስባቸው? የዳቦ ማሽን ጉዳይ ረጅም ጊዜ የወሰደ ነው። ያው እናንተ ከፍተኛ ጥረት አድርጋችኋል። ብታደርጉም ዘንድሮ የተለያዩ ስራዎች የመንግስት ስራዎች ሰራተኛው የበዛበት ወቅት ለዚያ ስራ ደግሞ ብዙ ውጣ ውረድ የነበረበትም ወቅት ስለነበረ ይሄ የዳቦ ማሽን ክትትል የማድረጉ ስራ ተግባራዊ እስኪሆን ድረስ የተቻላችሁን ጥረት